አንዲት እናት መቼ ነው በኦፕሬሽን ከወለደች በኋላ ስንት ጊዜ ነው በኦፕሬሽን መውለድ የሚቻለው? ቀጥሎስ ከስንት ጊዜ በኋላ ነው እንደገና መውለድ ያለባት? እነዚህን ጥያቄዎች እንመልስ በዚህ ቪዲዮ። አንዲት እናት በኦፕሬሽን መውለድ የመጀመሪያ ኦፕሬሽን ከወለደች በኋላ ቀጥሎ ያለውን እርግዝና በኦፕሬሽን ለመውለድ እና ላለመውለድ ሐኪሟን ማማከር ነው ያለባት። ብዙ ጊዜ ሁለት ኦፕሬሽን እና ከዛ በላይ ያሉ እናቶች ቀጥሎ በማህፀን እንዲወልዱ አንመክርም፣ ፈጽሞ አይመከርም። ስለዚህ እንደገና በኦፕሬሽን ነው የሚወልዱት ማለት ነው። አንድ በኦፕሬሽን የወለደች እናት ደግሞ ቢያንስ 2 ዓመት እና ከዛ በላይ እንደገና ለማርገዝ 2 ዓመት ቢያንስ መጠበቅ አለባት። ምክንያቱም ማህፀኗ እንደገና በደንብ መጠንከር ያስፈልገዋል። ስለዚህ ኦፕሬሽን አንዴ ከተወለደ እንደገና በማህፀን ወይስ በኦፕሬሽን ልውለድ የሚለውን መጀመሪያ ሐኪማችሁን ማማከር አለባችሁ። ክትትላችሁን በፍጹም በጤና ጣቢያ ደረጃ ማድረግ የለባችሁም። በሆስፒታል ደረጃ ሲኒየር ሐኪሞች ባሉበት ብታደርጉ ይመከራል። ይሄ ለእናንተና ለልጃችሁ ጤንነት እጅግ በጣም ጠቃሚ ነው። አመሰግናለሁ። ፔጅን ሰብስክራይብ አድርጉ።